የደስታ ምንጭ ነህ። ፍቅርና አንተ ራስህ እንወዳለን። እወድሃለሁ እጅግ አብዝቼ ከልቤ ጋር እጄን አንስቼ በምን ቋንቋ ነው ከቶ የምገልጸው? የልቤ አምላክ ሆይ ፍቅር ብዙ ነው። እወድሃለሁ እጅግ አብዝቼ ከልቤ ጋር እጄን አንስቼ በምን ቋንቋ ነው ከቶ የምገልጸው? የልቤ አምላክ ሆይ ፍቅር ልዩ ነው። እንወድሃለን ጌታ ኢየሱስ፣ እንወድሃለን ጌታ ኢየሱስ። ለዘላለም ሕይወታችን ላንተ የተገዛ ይሁን። ለዘላለም የዓይናችን አምሮት፣ የልባችንን ናፍቆት፣ የመንፈሳችን ረሃብና ጥማት ሆነህ ኑር። የምታጓጓን፣ ሁሉን የምታስንቀን፣ ሁሉን የምታስጥል ከእጃችን ፍቅር ያንተ ብቻ አድርጎ ያኖረን። ፍቅር ለዘላለም ያንተ ብቻ አድርጎ ያኖረን ጌታ ኢየሱስ። ፍቅር ያንተ ብቻ አድርጎ ያኖረን። ይህንን አምልኮ በተለያየ የዓለም ዙሪያ ሆናችሁ የምትከታተሉ ቅዱሳን የእግዚአብሔር ቤተሰቦች የማታውቋቸውን ዝማሬዎች ልናሳውቃችሁ አይደለም በፊታችሁ የቀረብ ነው። አዲስ ዝማሬም ልናሰማችሁ አይደለም። ጨዋ የሆነው ጌታችን ዛሬም በደጅ ቆሞ ያንኳኳል። በብዙ የሃይማኖት ስርዓት፣ በብዙ የአገልግሎት መባከን ውስጥ ሆነን ያለን ያተረፍን በጣም ፍሬያሞች የሆነን እየመሰለን ከጌታ ፍቅር ጎለን የምንኖር ብዙዎች ነን። ብዙ አገልጋዮች ኢየሱስ ወደ እነ ማርታ ቤት በሄደ ጊዜ በዚህ ቀን ይህንን እፈልጋለሁ እንዲህ ልታደርጉ ይገባል አላላቸው። ሁለቱም በበራላቸው የህይወት መንገድ ነበር በፊቱ የተገለጡት እና ግን ማርታ የያዘችውን አገልግሎት የነበረችበትን መባከን እንድታግዛት እንድትካፈላት ማርያምን እንዲጠራላት እንዲያስነሳላት ኢየሱስን በጠየቀች ጊዜ ኢየሱስ ማርታ ማርታ አላት ሁለት ጊዜ። ስለምን በብዙ ነገር ትጨነቂያለሽ? ስለምን በብዙ ነገር ትታወቂያለሽ? የሚያስፈልገው ጥቂት እና አንድ ነገር ነው። በጣም ብዙ ውስብስብ ያለ ትልቅ የሚመስል ወግ ስርዓት ለእግዚአብሔር ለአምላካችን ለጌታችን ለኢየሱስ ለወዳጃችን ለመንፈስ ቅዱስ የሚያስፈልግ ይመስለናል።
እሱ የሚፈልገው እኛን ነው። ከኛ ጋር አብሮ ማሳለፍ ይፈልጋል። ቅዱሳን ቤተክርስቲያን በማዕድ ከኛ ጋር ሊቀመጥ አብሮን እራት ሊበላ ለተገባው ጌታ በር ዘግታ በብዙ ስርዓት በብዙ የአገልግሎት መልክና ወግ ቢዚ ሆነናል። ኢየሱስ ትዝ ይላችኋል። ከዚያ ድግስ ወጥቶ ድምፁን ከፍ አድርጎ ጮኸ ይላል። ማንም የተጠማ ቢኖር ወደ እኔ ይምጣ። ከድግሱ ወጥቶ ከግርግሩ ወጥቶ ወደማስፈልገው የህይወት ውሃ ወደ ሆንኩ ወደ እኔ ለዘላለም ወደማይጠማበት የህይወት ምንጭ ወደ እኔ ማንም የተጠማ ቢኖር ይምጣ አለ። ዛሬ ከሁላችሁ የማንስ ወንድማችሁ ይህንን ጥሪ ያቀርብላችኋለሁ። የህይወት ውሃ ወንዝ የህይወት እንጀራ ወደ ሆነው ጌታ ተመለሱ። ጥሩት። በሌሊታችሁ ላይ ጊዜ ስጡት። አብራችሁ ታሳልፉ። አምልኩት። ጊዜ ወስዳችሁ አምልኩት። ስገዱለት። ጥያቄ ሲኖር ጉዳይ ሲኖር ብቻ አይደለም። ሁሉ ጊዜ ዛሬ የመጣሁት ልሰግድልህ ነው፣ ላከብርህ ነው፣ ላምልክ ነው፣ ልሰማህ ነው። ሃሌሉያ። እኔ ጥቂት ላካፍላችሁ ከወደድኩት ካሰብኩት በላይ መንፈስ ቅዱስ በውስጣችሁ ታላቅን ነገር እንደሚያደርግ እምነት አለኝ። ሁላችሁም በያላችሁበት የጌታ ጸጋና ሰላም ይብዛላችሁ። ይህ የካቦድ የዝማሬ አምልኮ አገልግሎት አምልኳችን ነው። ተባረኩ።